መንፈሱን ታዞ ማለፍ ራሱ እኮ ትልቅ ነገር ነው። በዘመኔ ብዙ አገልግላችሁ እግዚአብሔር ጋር ስትሄዱ አንድ ቀን እንዳላገለገላችሁ የምትቆጠሩት መንፈሱን ካልሰማችሁ ነው። እንደሱ እኮ መቆጠር አለ። እንደሱ አይነት ህይወት ውስጥ የምንገባው መንፈስ ቅዱስን ሳንሰማው ነው። የሚገርማችሁ let us be sensitive for the spirit of the Lord። ሁሉም ይቅር በቃ ስሙት ይናገራል። ሰው አይመርጥም። በሁሉም ላይ ነው የሚለው መንፈስ ቅዱስ ወረደባቸው። ሐዋርያው ጳውሎስ በሄደበት ሁሉ ሜክ ሹር ዛት ከመንፈስ ቅዱስ ጋር ዝም ብሎ አገልግሎት እንደማይገለገል ያውቃል። ዝም ብሎ የእግዚአብሔርን ስራ መስራት እንደማይቻል ያውቃል። ከዛ በኋላ መጽሐፉን እየወረዳችሁ እናንተ አንብቡት። ሙሉን 19ን ስታነቡት የሚደንቅ ነገር ነው የሆነው። በጣም ኃይለኛ ከተማይቷን ኤፌሶንን የሚያናውጥ ታላቅ የእግዚአብሔር መንፈስ እንቅስቃሴ ነበር። ለመንፈሱ ዕውቅና ሲሰጡት እዚህ ጋር ትንቢትንም ተናገሩ ይላል። በዛ ሐዋርያው ጳውሎስ እጁን ሲጭንባቸው በጌታ በኢየሱስ ክርስቶስ ስም ጳውሎስ አጠመቃቸው፣ እጁን ጫነበት፣ መንፈስ ቅዱስ ወረደባቸው፣ በልሳንም ተናገሩ፣ ትንቢትንም ተናገሩ። ሰዎችም ሁሉ 12 ያክሉ ነበረ ይላል። ከዛም በኋላ ዕለት ለ2 ዓመት ሐዋርያው ጳውሎስ እዚህ ጋር ኤቭሪዴይ ነበር የሚያስተምራቸው። ካለ መንፈስ ቅዱስ ኤቭሪዴይ መጸለይ የማይቻልም፣ ኤቭሪዴይ መቀጣጠልም አይቻልም። እዚህ ጋር ሐዋርያው ጳውሎስ ለ2 ዓመት እዛ ከተማ ውስጥ ኤፌሶን ላይ ቀጥቅጦ ኤቭሪ ሲንግል ዴይ እየተገናኙ ማጃሎ ዳጊስ ፓር በልሳን ይጸልያሉ፣ ትንቢት ይናገራሉ፣ ብዙዎች ይድናሉ። ከተማይቷ ተናወጠች ለመንፈሱ ዕውቅና ሲሰጥ። እዛ የነበሩት ይላል ቁጥር 19 ላይ መጽሐፋቸውን ሰብስበው በሰው ሁሉ ፊት አቃጠሉ፣ ዋጋውን ቢታሰብ 50,000 ብር ይሆን ነበረ እያለ ይናገራል። የጌታ ቃልም በኃይል ያድግና ያሸንፍ ነበር። እዚህ ሰዓት ላይ ነው ሐዋርያ ጳውሎስ ጨርቁን መፈወስ የጀመረው። እዚህ ጋር ነው የእሱን መታጠቂያ እየወሰዱ ሰው ላይ የታመመ ላይ ጭናሉ። ምን ይላሉ? ሚራክል ሚድል ስቴት ላይ ያለን ይሄንን ሳይንና ወንደር፣ ይሄን የእግዚአብሔርን ስራ፣ ይሄን የመንፈስ ቅዱስን ስራ በህይወታችን የምንለማመድ ሰዎች መሆን አለብን። ለመንፈስ ቅዱስ ዕውቅና እየሰጠን ጌታ የተባረከ ይሁን። በጣም በዚህ ዘመን የሚያስፈልገው የውሸት አይደለም። ይሄ መድረክ ማሞቅ አይደለም። በኪቦርድ በምናምን ተጫጭቶ መንፈስ ቅዱስ ቅብጥርሱ አይደለም። መንፈስ ቅዱስ እዚህ ውስጥ ነው ያለው። ያወራል፣ ይሸታል። ስትገቡ ይሸታችኋል መዓዛው። አስቴር ወደ ንጉሱ ልትገባ ስትል ለ1 ዓመት በሽቱ በከርቤ ስትታሽ ነበር። ያ ማለት መዓዛዋ ከውስጧ የሚወጣው ላቧ ሽቱ ነው። እንደዛ ነው የሚያደርጓቸው። መዓዛዋ ያውዳል። ወለሉ ላይ ስትሄድ ታውዳለች። በንጉሱ ወለል ፊት ስትሄድ ታውዳለች። ጠረኗን ማንም መቋቋም አይችለውም። የቆየችበትን ቦታ ትመስላለች። ከመንፈስ ቅዱስ ጋር የዋለ ማንነት ሲኖራችሁ ጠረናችሁ ያውዳል። በእርግጥም እግዚአብሔር ካንቺ ጋር ነው፣ እግዚአብሔር ካንተ ጋር ነው ይላችኋል። በዚህ ዘመን የሚያስፈልገን የጠፋብን እሱ ነው። ግራ ተጋባን። ግራ ጋቡን። እነሱ ግራ ገብቷቸው ግራ ሊያጋቡን ነው የሚፈልጉት። ዛሬ ትውልድ በቃ ወደዚህ በእግዚአብሔር መንፈስ ይመራሉ ይላል። ይመራሉ ይላል። ሁሉ ቀርቶባችሁ መንፈሱን ከያዛችሁ በቃ ዩጌን አሸናፊዎች ናችሁ። በቃ
እሺ ብላችሁ ብትታዘዙት ራሱ መንፈሱን ካገኛችሁት ዳሲነፍ ዛሬ መንፈስ ቅዱስ የመሰለን ጋጋታ ነው። መንፈስ ቅዱስ የመሰለን ጩኸት ነው። መንፈስ ቅዱስ የመሰለን እንደዚህ ምን የሚታየው ነገር ጥሩ ነው። እሱ ቆንጆ ነው። እነሱ ለመንፈስ ያነቃቃሉ፣ ቆንጆ ናቸው፣ እንጸልያለን፣ እውነት ነው ይላል። ግን ሜክ ሹር ዳት እግዚአብሔር መንፈስ እንዳይረሳ በጣም መጣበቅ አለብን። ከመንፈሱ ጋር መጣበቅ አለብን። ሐዋርያው ጳውሎስ this is very important አላቸው። በደንብ አስተማራቸው ስለ መንፈስ ቅዱስ። መጽሐፉን ገለጥ አርጋችሁ ስታዩት ላንብብላችሁ። ምን ይላል መሰላችሁ? ምዕራፍ 13 ላይ ሐዋርያት ሥራ ላይ በአንጾኪያም ባለችው ቤተክርስቲያን ነቢያት መምህራን ነበሩ። እነሱም በርናባስ፣ ኔጌር የተባለው ስምዖን፣ የቄሬናው ሉኪዮስም፣ አራተኛውም ክፍል ገዢ የሄሮድስም ባለመዋል ምናሴ፣ ሳኦል ነበሩ። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስና ሳኦልን ለመረጥኳቸው ስራ ለዩልኝ አለ። በዚያም ጊዜ ከጦሙ ከጸለዩም እጃቸውንም ከጫኑባቸው በኋላ አሰናበቷቸው። እነርሱም በመንፈስ ቅዱስ ተልከው ወደ ሴሎቅያስ ወረዱ ይላል። በመንፈስ ቅዱስ ተመርተው ዛሬ እኮ ምርጫ እጅ በማውጣት ነው። ከባድ ጊዜ ውስጥ እኮ ነው ያለን። ጊዜ የለንም። ጊዜ ለመጸለይ ጊዜ በሰዎች ውስጥ ያለውን ጊዜ ዲዘርን ለማድረግ ለመጸለይ ለመጾም ጊዜ ስለሌለን በመሰለኝና በምናምን ሆኗል። ጥሩ ጥሩ ነገር ከተናገረ በቃ ሰው በቃ የሰውዬ ብለን መወሰን እንጀምራለን። አይደለም እንደዛ። መንፈስ ቅዱስ ነው የሚለየው። ለዩልኝ ስትጸልዩ አታዩ ሰዎች ምንም እንኳን የንትን ታይትል ያልተሰጣቸው ሰዎች እከሌ እንደዚህ ነው ምናምን ተብሎ ወይ ፓስተር እነዚህ 5 የሚኒስትሪ ጊፍቶች ነብይ ምናምን በቃ ሐዋርያ ምናምን ተብሎ ያልተሰጣቸው ግን ስታዩቸው ግሬሳቸውን ዲዘርን የምታደርጉት ሰዎች የሉ ስም ያልተሰጣቸው ከጎን ሌብል ያልተደረጉ ያ መንፈስ ቅዱስ ነው ሪቪልድ የሚያደርግላችሁ። በውስጣቸው የእግዚአብሔርን ነገር ታያላችሁ። መንፈስ ቅዱስ ያሳያችኋል። አንዳንድ ሰው ጸልዩልን ሲላችሁ ስትጸልዩ ስለዛ ሰው እግዚአብሔር ይናገራችኋል። ምንም ታይትል የለውም፣ ግን እግዚአብሔር እንደዚህ እኮ ነው ይላል። ይሄ እኮ በአሕዛብ ዘንድ ስሜን የሚሸከም እኮ ነው ይላችኋል። እግዚአብሔር መንፈስ ይናገራል። እነሱ በመንፈስ ቅዱስ ተመርተው ነው ይብን የሄዱት ወደ አገልግሎት። የመንፈስ ቅዱስ መሪት የተሳተበት ዘመን ላይ ድምፁ የተሳተበት ዘመን ላይ ቆን ያለ አደራረጉ የሱ እጅ የተሳተበት ትውልድ በኃይለኛ ስህተት ውስጥ የገባበት ዘመን ብትሉኝ መንፈስ ቅዱስ በጣም ሚስ አንደርስታንድ የተደረገበት ዘመን ላይ ነው ያለ። ለዛ ነው መመለስ አለብን። መገለጫው ምንድን ነው? እሱ ይናገራል። ጀንትል ነው። ከተገፋም አንዳንድ ጊዜ ምናልባትም በመንፈስ ቅዱስ ብለን ተናግረንም እሱ ላይኖርበት እኮ ይችላል። እሱ ላይኖርበት ሊችል ይችላል። አልወደድኩትም ምንም ሊል ይችላል። ለዛ ነው ራሳችንን ኩዌሽን ማድረግ ያለብን። በእውነት በቃ አንዳንዴ ወደድከው ብለን መጠየቅ አለብን። መንፈስ ቅዱስን ደስተኛ ነህ በአገልግሎቴ ብለን መጠየቅ አለብን። ለህልውናው ሴንሲቲቭ ያደርገን። ዘወትር መገኘቱ ይራበን። እግዚአብሔር የተባረከ ይሁን። አሜን። በዚህ መንፈስ እንሆናለን። የእግዚአብሔርን ቃል እንካፈላለን። ጌታ ይባረክ። እንኳን ደህና መጣችሁ ማለትን ወዳለው እግዚአብሔር አምላካችን የተባረከ ይሁን። ዌልካም የተወደዳችሁ የእግዚአብሔር ቤተሰቦች። ክርስቶስ ተኮርና መንፈስ ቅዱስ ሴንተር የሆነ ህይወት
ጌታ ያርግልን። በቃ ከዚህ ህልውና ውስጥ አንውጣ። የሁሉ ነገር ቁልፍ እዛ ውስጥ ነው ያለው፣ በመገኘት ውስጥ ነው ያለው። ጌታ ይባረክ። አሜን። የእግዚአብሔር መንፈስ ህዝቡን ከግብፅ ካወጣ በኋላ በምድረ በዳ ሲመራቸው፣ ህዝቡን ሲመራ እግዚአብሔር በዛ በመንፈሱ በመገኘት ውስጥ የእግዚአብሔር ህልውና ነበረ። የእግዚአብሔር ህልውና ነበረ። ዛሬም የእግዚአብሔር ህልውና አይለይን። አሜን። የመንፈሱ መገኘት አይለይን። ሁሉ ፕሮቪዥን እዛ ውስጥ አለ። መናው እዛ ውስጥ አለ። ሚራክሉ እዛ ውስጥ አለ። ድልነሽነሱ እዛ ውስጥ አለ። መንፈስ ውስጥ ሁሉ ነገር አለ። ዛሬ መንፈስ ቅዱስ ከኛ ጋር ከሆነ ሁሉ ነገር አለ። እግዚአብሔር ይባረክ። የሚጎላችሁ ነገር አንድም አይኖርም ይላል የእግዚአብሔር ቃል። መንፈሱን ስትጠሙ፣ መንፈሱን ስትራቡ የሚጎላችሁ አንዳች ነገር አይኖርም። ዛሬም እግዚአብሔር በዛ ረሃብ ውስጣችንን መንፈስ ቅዱስ እንዲሞላው የህይወታችን ሴንተርና ክርስቶስ ተኮር ህይወት ደግሞ ክርስቶስ ተኮር ህይወት የሚያደርገን ምኑ ነው ብትሉኝ፣ መንፈሱ ነው። እግዚአብሔር ይባረክ። ከመንፈሱ ጋር የጠበቀ ግንኙነት፣ ጥሩ የሆነ ቁርኝት ካለን ትኩረታችንን ክርስቶስ ላይ እንድናደርግ ከነገሮች ላይ አንስተን ከሁኔታዎች ላይ አንስተን ትኩረታችን ሁሉ ወደ ክራይስት ይሆናል። ሃሌሉያ። የመንፈስ ቅዱስ ዋናው ስራው ይሄ ነው። ክርስቶስ ኢየሱስ ተኮር ህይወት እንድንሆንና በዘመናት መካከል እግዚአብሔር ሊፈጽመው ያለው የልቡ ሐሳብ እንዲፈጽም በሰማይ ያለውን የእግዚአብሔርን ሐሳብ በእኛ ልብ ውስጥ ዳውንሎድ ያደርገዋል መንፈስ ቅዱስ። ጌታ ይባረክ። አሜን። እግዚአብሔር ህዝቡን ከግብፅ ሲያወጣ ከግብፅ አወጣቸውና እዛ ውልድነስ ውስጥ አስቀመጣቸው፣ ምድረ በዳ ላይ። 3 ስቴጅ ነው ያለው። ከግብፅ አወጣቸው፣ ውልድነስ ውስጥ አስቀመጣቸው፣ ከዛ በኋላ ዴስቲኒያቸውን ሰጣቸው። እኛንም እግዚአብሔር ዛሬ ላይ የሚያደርገው ከዚህ ከዓለም ከጨለማው ስልጣን ያድነንና እዚህ የምናልፍበት ይሄ ምድረ በዳው በሉት መውጣቱ መውረዱ ያለበት ይሄ ሚድል ስቴት ይባላል። አሁን ያለንበት ግን ወደ ዴስቲኒያችን እየሄድን ነው። ኢየሱስ ጌታ ነው። እዚህ ሚድል ስቴት ውስጥ የእግዚአብሔርን መንፈስ የሰሙ ዴስቲኒያቸው ላይ ደርሰዋል። በመንፈሱ የተመሩት ዴስቲኒያቸው ላይ ደርሰዋል። ጌታ አምላካችን የተባረከ ይሁን። እኔና እናንተም ዛሬ እንዳንተላለፍ ከመንፈሱ የሚረዳን ነገር ምንድን ነው ብትሉኝ፣ ከመንፈሱ ጋር የጠበቀ ቁርኝነት። መጽሐፉን ስትመለከቱት ከግብፅ የወጡ በጣም ብዙ ናቸው። ከዛ ከግብፅ ግዛት አወጣቸውና የ12ቱን ቀን መንገድ የ40 ዓመት ያደረገው እግዚአብሔር ግብፅን ሊያወጣና የራሱን መልክ ሊስል ነው እግዚአብሔር የፈለገው። በዛ በውልድነስ ውስጥ በዛ በምድረ በዳ ውስጥ እግዚአብሔር መንፈሱ ነበረ። ታንጀብል የሆነ የእግዚአብሔር ፕሬዘንስ ነበረ። እግዚአብሔር የሚመራቸው መንፈስ ነበረ። መንፈስ የተገለጠላቸው ለነሱ ለሙሴ ከተገለጠ በኋላ በዛ በቁጥቋጦ መካከል መንፈስ ተገለጠለትና በሳት እዛ በቁጥቋጦ ሳት ሲቃጠል እግዚአብሔር ተገለጠለት። ሃሌሉያ። ያ እግዚአብሔር ሲገለጥለት አንተ ማን ነህ ሲለው እኔ ያለውና የነበርኩ ነኝ አለው። ያለና የነበረ ብሎ ራሱን ከገለጠ በኋላ ከዛ በኋላ ከሙሴ ፊት ራሱን አልሰወረም። እግዚአብሔር በዘመናት መካከል ሊገልጥ ያለውን ሐሳቡን በሙሴ ሕይወት ሲቀጥለው እንመለከታለን። ከዛ ከግብፅ ምድር አወጣቸው። ሃሌሉያ። ሳይን ኤንድ ወንደር የተከተላቸው በምንድን ነው ብትሉኝ፣ በመንፈስ ምሪት ነው። እግዚአብሔር ይመራው ነበረ። ሙሴን በሌሊት ይናገረው ነበር፣ በቀን ይናገረው ነበር። በእግዚአብሔር ህልውና ውስጥ ነበር፣ በእግዚአብሔር ምሪት ውስጥ ነበረ። ከዛ ያ መንፈስ እየመራ ከግብፅ አወጣቸው። ሃሌሉያ። ድንቅ በሆነ ታምራቱ እየመራቸው ጠላቶቻቸውን ብቻ እያስጨነቀ ሳይሆን ድንቅና ታምራትን እየሰራ እግዚአብሔር ሚራክለስ በሆነችው እጁ በአስደናቂው በጸናች እጄ ብሏል። ሃሌሉያ። ዛሬም የጸናች ከእጁ ጋር ከመንፈሱ ጋር መጣበቅ ይሁንልን። በጸናች እጁ እግዚአብሔር ከግብፅ አወጣቸው። ከግብፅ ካወጣ በኋላ እግዚአብሔር
እዛው ውልድነስ ውስጥ ታውቃላችሁ የነበረው ሚራክል አስደናቂ የእግዚአብሔር እጅ የመጀመሪያ መሪነቱን የገለጠው ከግብፅ ብኩሩን ከመታ በኋላ ህዝቡን ካስወጣ በኋላ ምድረ በዳ ዘጋቻቸው ብሎ መንፈስ ሲመራችሁ ጠላት ያሳድዳል እንጂ አያሸንፍም። ኢየሱስ ጌታ ነው። መንፈሱ ከእናንተ ጋር ከሆነ ሃሌሉያ፣ በወደደን በርሱ ከአሸናፊዎች እንበልጣለን ይላል። ጠላት ይዋጋል እንጂ አያሸንፍም። አይዋጋም አይልም። በብርቱ ሊዋጋችሁ ይችላል። ነገር ግን መንፈሱ ከእናንተ ጋር ጋለ ሊቋቋም አይችልም። ኢየሱስ ጌታ ነው። የአሸናፊነት ህይወት ያለው በዛ ውስጥ ነው። ለዛ ነው ሃሌሉያ የድል ነሺ ህይወት ያለው ከመንፈሱ ጋር በመጣበቅ የመንፈስ ቅዱስ ፍሰት በህይወታችን ዘወትር መቀጠል አለበት። ለዛ ነው በመሰዊያው ላይ በካህኑን መሰዊያው ላይ እሳቱ ዘወትር ይንደድ ይለዋል። መንፈስ ቅዱስ ጋር ኮንስታንትሊ ኢንቲዩን መሆን አለብን። በቃ ከሱ ጋር መጣበቅ አለብን። ሙሴ እዛ ጋር ከተገለጠለት በኋላ ህዝቡን የመራው በእግዚአብሔር መንፈስ ነው። በእግዚአብሔር መንፈስ እየተመራ ነው። ህዝቡን ከግብፅ ምድር እየመራ ካወጣ በኋላ ፈርዖን የተመረጡ ሰራዊቱን ይዞ ሲመጣ እዛ ጋር እንኳን ሲናገር በመገለጥ የመጣለት ቃል ይገርመኛል። እግዚአብሔር ዲፍረንስን አድርጓል። እግዚአብሔር ልዩነትን ለእናንተ ልዩነትን ያደርጋል። ለእናንተ ያደላላችኋል። እግዚአብሔር ጌታ ይባረክ። ለእናንተ ያደላል። ኢየሱስ ጌታ ነው። አደላላችሁ። ምድረ በዳ ዘጋቻቸው ብሎ እየገሰገሰ ሲመጣ እግዚአብሔር በቃ አለ። በቃ ከዚህ በኋላ አታልፍም አለው። እነሱ ጋር ጨለማ፣ የእስራኤልን ሰፈር በእሳት አምድ ነበር። እግዚአብሔር በቃ አለው። የምን ምድረ በዳ ዘጋቻቸው ነው? እግዚአብሔር እኔ የሰራዊት ጌታ እግዚአብሔር መሪያቸው ሆኜ አምላካቸው ሆኜ እየመራቸው ወጥቼ የምን ምድረ በዳ ነው? ምናልባት መልኩ ምድረ በዳ ይሆናል፣ ግን እግዚአብሔር እዛ ምድረ በዳ ላይ አብሯችሁ ካለ በቂ ነው። ኢየሱስ ጌታ ነው። ይሄን ምድረ በዳ፣ ይሄን አስጨናቂ ዘመን የምትሉትን፣ ይሄን አላልፎ የምትሉትን ዘመን እግዚአብሔር ያሳልፋችኋል። ሃሌሉያ ማሳካ ዲቫሉሳ ማምለጥ ይሆናል ዛሬ በጌታ በኢየሱስ ስም። በቃ አላልፍ የምትሉትን እግዚአብሔር ያሳል። ምድረ በዳ ቢሆን እንኳን እግዚአብሔር ካለ ታልፉታላችሁ። ኢየሱስ ያድናል። መንፈስ ቅዱስ ብቻ ግሪቭ እንዳያደርግ ህልውና አለ በሉት። ኢየሱስ ጌታ ነው። እሱ ካለ በቂ ነው። ማሳካ ዲቫሱባ ሎጃ ቲያኖ ሰፓያ ሃሌሉያ መንፈስ ቅዱስ እሱ ካለ በቂ ነው። እየመራ ካለ በቂ ነው። እሱ ግሪፍ ካላደረገ በቂ ነው። መገኘቱ ካለ በቂ ነው። ህልውናው ካለ በቂ ነው። ኢየሱስ ያድናል። ክብር ለእግዚአብሔር ይሁን። ምድረ በዳ ዘጋቻችሁ ሲል የእግዚአብሔር ሕዝብ በምድረ በዳ ቢሆን እግዚአብሔር አብሎ ካለ ምድረ በዳውን ገነት ያደርገዋል። የኔ ጌታ ሃሌሉያ ግድ የለም አሉ። ምድረ በዳ አትዘጋቸው፣ እኔ ነኝ የመራዋቸው። የኔ መንፈስ ነው እየመራቸው ያለው። ምድረ በዳማ አይዘጋቸውም አለ። ሃሌሉያ ጠላት ምድረ በዳ ዘጋቻችሁ ይላችሁ በዚህ ሰዓት ምድረ በዳ ዘጋቻችሁ ብሎ በእናንተ ላይ በብዙ የሚናገራችሁ የጠላት ድምፅ ካለ መንፈሱ ከኔ ጋር ስላለ ሃሌሉያ እግዚአብሔር ምድረ በዳይን ገነት እያደረገ ያሻግረኛል በሉት። ሃሌሉያ እግዚአብሔር ከነሱ ጋር ነበር። ያን ምድረ በዳ እግዚአብሔር ገነት እያደረገ አሻገራቸው እኮ። በፊት ለፊታቸው የተንጣለለውን ባህር ከፈለና አሻገራቸው። የእሱ መሪነት፣ የመንፈስ ቅዱስ መሪነት ከእናንተ ጋር ካለ ምድረ በዳ አትዘጋችሁም። ማንም በእናንተ ላይ በር አይዘጋም። ማንም በእናንተ ላይ ቢነሳ መንፈሱ ካለ ሊቋቋም አይችልም። ፈርዖን አስጨንቆ ነው የነጌታ አስለቀቀው። ሃሌሉያ ዛሬ አለቅም ያለውን ብርቱን እጅ እግዚአብሔር ያስለቅቃል። መንፈሱ ሲመጣ በመንፈሱ ፊት በእግዚአብሔር ፊት የሚቆም ኃይል የለም። ኢየሱስ ያድናል። የሚቆም ኃይል የለም። ማሳካዲባስ በሱ ፊት የሚቆም የለም። ከአፍንጫው በሚወጣው እስትንፋስ የብሱን ከመረ።
እሱም ሙሴም እንደዚህ አላቸው። ሞት ሞት ሲላቸው፣ ሞት ሲሸታቸው፣ በዛ ቦታ ሲያዩት ፈሩ፣ ልባቸው ደነገጠ። ዛሬ ደነገጣችሁ አላችሁ? ዛሬ ከመጣባችሁ ሰራዊት የተነሳ በህይወታችሁ ከሚያልፈው ነገር የተነሳ ልባችሁ የደነገጠ እኔ አሹራንስ ሰጣችኋለሁ። መንፈሱ ካለ ልባችሁ አይደንግጥ፣ ልባችሁ አይታወክ። ሃሌሉያ! እግዚአብሔር ካለ ከእናንተ ጋር ያንን በፊታችሁ ያስፈራራችሁን ሁሉ እግዚአብሔር እየጣለ ያሸንፍላችኋል። ለመንፈሱ ዕውቅና ስጡ። ለመንፈሱ ዕውቅና ስጡ። አንተ ካለ በቂ ነው በሉት። ሃሌሉያ! ምድረ በዳ ነው ቢላችሁም ኢየሱስ ጌታ ነው። ጌታዬ ካለ ምድረ በዳውን ኤደን ነው የሚለው። ሃሌሉያ! በረሃውንም ገነት ነው የሚያደርገው የኔ ጌታ። ሃሌሉያ! እያደረገ ህዝቡን ያሻገረ የትላንትና አምላክ ብቻ አይደለም። እግዚአብሔር የዛሬም አምላክ ነው። ዛሬም ይሰራል። እኔ አምነዋለሁ። በአንቺ ህይወት ይሰራል። በትውልድ ላይ ይሰራል። በእኔ ህይወት ይሰራል። በምድር ላይ ይሰራል። ኢየሱስ ያድናል። ማጃላቪካስ ፖራዲቫስ ዲካምፓሳቲያኖስ ሳታይ ሊቫኖስ። ሃሌሉያ! እግዚአብሔር ይሰራል። እኔ አምነዋለሁ። ጌታዬ ክብር ለኢየሱስ ይሁን። ከዛ ከግብፅ አወጣና ውልድነስ ውስጥ አስቀመጣቸው። ምድረ በዳ ላይ አስቀመጣቸው። እግዚአብሔር ምድረ በዳ ላይ ባያስቀምጥሽ መንፈሱ አብሮ አለ። ኢየሱስ ያድናል። መናው አለ፣ ክብሩ አለ፣ ድነሽነቱ አለ። ድምፃቸው አስፈሪ ነበረ። ማጃካቱራ ሊያቫስ እኛንም እንደዛ ነው ያደረገን እግዚአብሔር። ከጨለማ ስልጣን ካዳንን በኋላ ይሄ ሚድል ስቴት ወደ ዴስቲኒያችን እየሄድን ነው። ዴስቲኒያቸው አልገቡም። ማርና ወተት የምታፈሰው ውስጥ አልገቡም። እግዚአብሔር ምድረ በዳ ላይ ተዋቸው። ያልታዘዙት ቀርተዋል። ግን እግዚአብሔር እንደተናገረ እንደተስፋ ቃሉ ህዝቡን ዴስቲኒያቸው ላይ አውርሷል። ዛሬም እግዚአብሔር እኔና እናንተን ከጨለማ ስልጣን ካዳነን በኋላ ሃሌሉያ፣ ይሄ ሚድል ስቴት ነው። ማሶፓሪያ ክብሩን ምንለማመድበት፣ እጁን ምንለማመድበት፣ ኃይሉን ምንለማመድበት ራቫሶ ካዲላቫስ። ጠላት ዛሬ ምድረ በዳ እግዚአብሔር ቶሽ ኖ ኖ ኖ ኖ ኖ እግዚአብሔር የሚያስተምረን ነገር አለ። ይሄ ሚድል ስቴት የትጥቅ ቦታ ነው። ኢየሱስ ጌታ ነው። ይሄ የትጥቅ ቦታ ነው። እግዚአብሔርን የምናውቅበት ቦታ ነው። ከእግዚአብሔር ጋር ኢንካውንተር የምናደርግበት ቦታ ነው። ኢየሱስ ጌታ ነው። የሲና ተራራ የጤሰው እኮ የእግዚአብሔር ክብር፣ እነዛ 10ቱ ትእዛዛቶች፣ እነዚህ 5ቱ የሙሴ መጽሐፍ የሚባሉት ድንቅ የሆነ የእግዚአብሔር ቃል የምናነበው ዛሬ የምንጽናናበት ውልድነስ ላይ ነው የተለቀቀው። ኢየሱስ ያድናል። ክብር ለእግዚአብሔር ይሁን። ምድረ በዳው ላይ እግዚአብሔር ነበረ። የትጥቅ ቦታ ነው። ሃሌሉያ! የክብር ቦታ ነው። ምድረ በዳ የክብር ቦታ ነው። ጠላት ዛሬ ምድረ በዳ ላይ ነሽ ሲልሽ ኢየሱስ ያድናል። ሃሌሉያ! መንፈሱ ካለ ጄላቶ ራባጋስ ፓጄኒያ ሊቫጎስ ሃሌሉያ! ኢቭን በማይመስል ሁኔታ ውስጥ የእግዚአብሔር እጅ ሚራክለስ በሆነች እጁ ይሰራል። እናንተ መና የወረደው ውልድነሱ ምድረ በላይ ነው። መና የወረደው ሃሌሉያ! መናው የወረደው ምድረ በዳ ላይ ነው። ሃሌሉያ! ክብር ለኢየሱስ ይሁን። ምድረ በዳ ላይ ነሽ እያለ ጠላት ይፎክራል። ኢየሱስ ያድናል። እሰይ በሏ። ጌታ ይባረክ። እዛ እኮ የትጥቅ ቦታ ነው። ሃሌሉያ! ሙሴ እግዚአብሔርን ፊትን አሳይኝ ብሎ የጓጋበት ፊቴን አታይም ጀርባዬን ያለው የክብር ቦታ ነው። መና የወረደበት ቦታ ነው። 40 ዓመት እግዚአብሔር በደመናና በእሳት አምድ የተገለጠበት መገኘቱ ያለበት ቦታ እኮ ነው። ጃቲያኖስ ሃሌሉያ! የክብር ቦታ እኮ ነው ምድረ በዳ። ዛሬ ጠላት ምድረ በዳችንን እንጆይ እንዳናደርገው፣ የእግዚአብሔር ክብር በሕይወታችን እንዳይገለጥ፣ ዘመናችን እንዳልፍ እንዳይሆንብን እኔ ጸልይላችኋለሁ። እንዳይሆንብኝ በእኔ ሕይወት ራሱ ታውቃላችሁ። ከዛ ከምድረ በዳ ሲያወጥ ከግብፅ አውጥቶ እግዚአብሔር ምድረ በዳ ላይ ቃል ኪዳን ሰጣቸው። ኮቨነንት አደረገ። ከነሱ ጋር ቃል ኪዳን ገባ። ምድረ በዳ ላይ የትጥቅ ቦታ ነው። መልአክ በክብሩ የተገለጠበት ቦታ ነው። ፀሐይ በገባውን ትቁም ተብሎ ምድር የምትንቀሳቀስ ጸጥ ያለችበት የእግዚአብሔር ሳይን ኤንድ ወንደር የታየበት እኮ ነው። ኢየሱስ ያድናል። ዛሬ ምድረ በዳ ላይ ስላለሽ ክብር ለኢየሱስ። ከዛ በኋላ ዴስቲኒ አለ። ማአጁ ታዲያሰባ ዴስቲኒ አለ።
መጨረሻ አለ፣ ፍጻሜ አለ። ሃሌሉያ! የክብር ቀን አለ። እግዚአብሔር የተናገራችሁ የተስፋ ቃል የሚፈጸምበት ቀን አለ። ሃሌሉያ! ዛሬ ሚድል ስቴት ላይ ሁላችን ሚድል ስቴት ላይ ነው ያለነው። በምድረ በዳም በተለያየ ነገር ውስጥም እንለፍ ሚድል ስቴት ላይ ነው ያለነው። ወደ ፍጻሜያችን እየገሰገሰን ምናልባት እኛ አንዳንዳችን ጥግ ላይ ደርሰናል። ፍጻሜያችን አንዳንድ መሀል ላይ ነው ያለነው። የተለያየ ነው ስቴጃችን። እንዳቀራረባችን እንደ ጥሪያችን ወደ እግዚአብሔር ለመሄድ እንደ ቅርበታችን ይወስነዋል። ግን ብዙ ጊዜ እንደምነግራችሁ በየቀኑ ጨርሱ። በየቀኑ ፍጻሜያችሁን ጨርሱ። በየቀኑ ነገ እንደሌላችሁ አስቡ። ምድረ በዳ ነው ብሎ ኮንፊውዝድ እንዳያደርጋችሁ። ኢየሱስ ጌታ ነው። ምድረ በዳ ነው ብሎ ኮንፊውዝድ አድርጎ ግራ ጋብቶ ጠላት እግዚአብሔር ሊያደርሳችሁ ወዳለው ሐሳብ ላይ ሳትደርሱ ምድረ በዳ ፎከስ፣ ችግር ፎከስ ሆናችሁ እንዳታልፉ። የእግዚአብሔርን ክብር ተለማመዱት። ኢየሱስ ጌታ ነው። በምድረ በዳ ውስጥ እግዚአብሔር ድምፅ አለው። የሚናገረው ድምፅን ስሙ። ለዛ ነው አባብላታለሁ ወደ ምድረ በዳም ነው ያለው ወስዳት፣ በዛም ለልቧ እናገራታለሁ። ሃሌሉያ! በምድረ በዳ ውስጥ እግዚአብሔር በዘመናት መካከል ለሕዝቡ ሊሰራ ያለውን የእግዚአብሔር የተስፋ ቃል እነዚህ ኔሽኖች የተፈጸመበት እኮ ነው። እግዚአብሔር የተናገረው እኮ የተስፋ ቃል የተፈጸመበት እኮ ነው ምድረ በዳ። ይሄ የእግዚአብሔር ጀርኒ ነው። ሃሌሉያ! ክርስቶስን ሊገልጥበት የሄደበት መንገድ ነው። ሃሌሉያ! በአንቺም ሕይወት በእኔም ሕይወት በእያንዳንዳችን በትውልድ ሕይወት እግዚአብሔር ራሱ ሊገልጥ የሚሄድበት መንገድ አለ። አንዳንዴ ምድረ በዳ አለ፣ አንዳንዴ ከፍታ አለ፣ ዝቅታ አለ። በዛ ውስጥ ሁሉ መንፈሱ ካለ እርግጠኛ መሆን ያለብን መንፈሱን ነው። ግሪቭ እንዳያደርግ እንዳያሳዘን። ለዛ ነው እኮ እግዚአብሔር አምላካችሁን እንዳታዛዝኑ አለ ሙሴ በብሉይ ኪዳን። ዕብራውያን ጻፊ ደግሞ ስትመለከቱት ዕብራውያን ምዕራፍ 6 ሄዳችሁ ስትመለከቱት አባታችሁ መንፈስ ቅዱስን እንዳሳዘኑት ይላል። ይሲ ስለዚህ መንፈስ ቅዱስ ከእናንተ ጋር ሳያዝን ግሪቭ ሳያደርግ በኮንቲኒቲ እንዲኖረው በህይወታችሁ እግዚአብሔር ኮንቲኒቲ ያለው ህይወት እንዲኖራችሁ የመንፈስ ቅዱስ ተከታታይ ህይወት በቃ ይሄ የመንፈስ ቅዱስ ፈሳት በህይወታችን እንዲቀጥል እርግጠኛ መሆን ያለብን አዩ ሃፒ ሆሊ ስፒሪት። ካሳዘንነው እንመለስ፣ ከበደልነው እንመለስ፣ ካጠፋነው እንመለስ። በዛ መንገድ ነው እግዚአብሔር የሚሰራው። መንፈሱን ሚስ እንዳታደርጉት። በዚህ በውልድነስ ውስጥ በዚህ በምድረ በዳ ውስጥ የምንመለከታቸው እነዚህ አስደናቂ ሁለት መንፈስ ያለ ልዩ መንፈስ ይላቸዋል። ኢያሱና ካሌብ ናቸው የወረሱት ዩኒክ የሆነ ስፒሪት። ዛሬ ትኩረታችሁን ከሚወስድባችሁ ነገር ጌታ ይሰውራችሁ። ከህልውናው ከሚያወጣችሁ ነገር ተጠበቁ። በጣም ከመንፈሱ ጋር የተጣበቀ ማንነት ነበራቸው። ማጆሪቲው ከሚናገረው ጋር ሰምተው ያንን ቃል ሲያወጡ አትሰሟቸውም። ሙሴ እንኳን ለስለላ ሲልካቸው ዘኍልቍ 13 ላይ 12 ነው የተላኩት። 10ሩ የኔፊሊም ልጆችን አየን ብለው ታላቅ በማህበሩ ላይ ለቅሶ ነው ያመጡት። እነዚህ ግን እግዚአብሔር ከወደደናል፣ ሃሌሉያ እንደ እንጀራ ይሆኑልናል አሉ። ይሲ የሱ ህልውና ካለ በቂ ነው ማይዴር። የሱ ፕሬዘንስ ካለ በዛ ውልድነስ ውስጥ በምታልፉበት ምድረ በዳ ውስጥ መንፈስ ቅዱስ ካለ በቂያችሁ ነው። ኢየሱስ ጌታ ነው። ታልፉታላችሁ። አልኳችሁ ማንም በፊት አይቆምም አለው ሙሴ። በቃ ከዛ ለኢያሱ ምን አለው? ከሙሴ ጋር እንደሆንክ አንተ ይህን ህዝብ ይዘህ ትወጣለህ፣ እንዲሁ ከአንተ ጋር እሆናለሁ አለ። ይሄንኑ ቃል እግዚአብሔር በአዲስ ኪዳን ለእኔና ለእናንተ ደገመው። በአዲስ ኪዳን ደገመው ኢየሱስ። ሃሌሉያ። ዮሐንስ ወንጌል ምዕራፍ 28 ላይ ደገመልን። እስከ ዓለም ፍጻሜ ድረስ ሁል ጊዜ እኔ ከእናንተ ጋር ነኝ አለ።
ታዲያ ካንተ ጋር ነኝ ሲለው ለኢያሱ፣ ካንተ ጋር ነኝ ሲለው ለሙሴ ጠላት አልነበረም ማለት አይደለም። እንደጀመረ እንደውም ኢያሱ የጀመረው ከፊት ለፊቱ ኢያሪኮ ነበረ። ግን የእግዚአብሔር ሚራክለስ የሆነች እጅ ሳትታገል አለው፣ ሳይታገል ጩኸት አፈርሳለሁ አለው። እንዳይደነግጥና እንዳይፈራ እንዳትፈራ ነው። እነዛ ሁሉ 31 ነገስታትን የጣለው እግዚአብሔር ካንተ ጋር ነኝ ብሎት ነው። ውጊያ የለም ማለት አይደለም። መንፈሳዊ ውጊያ አለ። ጠላት የማይምሰው ጉድጓድ የለም። እናንተን ከህልውናው እግዚአብሔር ካሰበላችሁ ፍጻሜያችሁ ላይ እንዳትደርሱ መንፈሱን በደንብ እንስማው። አሜን። መንፈሱን በደንብ እንስማው። ሙሴ ይሰማው ነበር የእግዚአብሔርን መንፈስ። እግዚአብሔር ሲሪየስ ነው ለመንፈሱ። ቅዱሱን መንፈስ አታሳዝኑ። ግሪቭ ያደርጋል ማለት ኮኦፕሬት አድርጎ ከኛ ጋር መስራት ይቸገራል። ከኔና ከእናንተ ጋር እንደሚፈልገው አልፎ መስራት ይቸገራል ማለት ነው መንፈስ ቅዱስ። ለዛ ነው ተጠንቀቁ የሚለው መንፈስ ቅዱስ። ሙሴ ላይ ሲሪየስ እንደነበረ ታውቃላችሁ። እግዚአብሔር በመንፈሱ ሲሪየስ ነው መላችሁ። ሙሴ ላይ ሲሪየስ ነበረ በእግዚአብሔር። አለቱን ተናገረው ሲለው አለቱን መታው። አለቱን ሲመታው አለቱ ኢየሱስ ነው። እንዲመታ አይፈልግም። የሚፈልገው ይዞ እየመጣ ያለ ብሉ ፕሪንቱ እንዲበላሽበት አይፈልግም። ቢኮዝ ኦፍ ዛት አትገባም አለው እግዚአብሔር። ሊስን መንፈሴን ስማ፣ ያልኩን ታዘዝ። ታዘዘ። ግን ሰንሰቲቭ መሆን አለብን ለመንፈስ ቅዱስ። አትገባም አለው። ከዛ በኋላ ሙሴ አትገባም ሲባል ነው የእስራኤልን ሕዝብ የሚሞትበት ተራራ ላይ ሆኖ የመጨረሻ ተናገረ። በቃ እሱን ነው ይሽሩሞይ ያለው። ከዚህ በኋላ ይሽሩሞይ በሰማያት ላይ ለረድኤት በደመናት ላይ በታላቅነት የሚራመድ እንደ እግዚአብሔር ያለ ማንም የለም ብሎ መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ከአንተ በታች ናቸው። በደንብ ስሙት የሚናገረው መኖሪያ የዘላለም አምላክ ነው። በቃ ያኖረን እግዚአብሔር ነው አለ። ከዚህም በኋላ የሚያኖርሽ እግዚአብሔር ነው። ቀጣይ ህይወትሽ በእግዚአብሔር የተያዘ ነው። ሃሌሉያ። እስራኤል ሆይ ስማኝ አለ። መኖሪያ የዘላለም አምላክ ነው አለው። ሃሌሉያ። መኖሪያችሁ የዘላለም አምላክ ነው። መኖሪያችን የዘላለም አምላክ ነው። ይሽሩሞይ በሰማያት ላይ በታላቅነት የሚራመድ እንደ እግዚአብሔር ያለ ማንም የለም። ሐሳብ አልቀየረም። እዛ ጋር ደርሱ። ዘራፍ ለምን አልገባው ማለት ከእግዚአብሔር መንፈስ ጋር ይስማማል። እንዴት አልገባ አላለም። እግዚአብሔርን ለምዶታል፣ አይቶታል፣ አካሄዱን ገብቶታል። የመንፈስ ቅዱስ አካሄድ የእግዚአብሔር አካሄድ ገብቶታል። ለዛ ነው እንደ እግዚአብሔር እኛ እንሊሆን እንደ እግዚአብሔር ያለ ማንም የለም። ይሽሩሞይ በሰማያት ላይ ለረድኤት በደመናት ላይ በታላቅነት የሚራመድ እንደ እግዚአብሔር ያለ ማንም የለም። ካን ዩ ኢማጂን? አትገባም፣ የለፋበት ቦታ ላይ አትገባም ብሎት የለም ማለት። ከዛስ መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ከአንተ በታች ናቸው። ጠላትን ከፊት አውጥቶ አጥፋ ይላል። እስራኤል ያዕቆብን ተማምኖ እህልና የወይን ጠጅ ባለበት ምድር ይኖራል። ይሄ የበረከት ቃል ነው። እስራኤል ወይ ምስጉን ነህ፣ በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? እርሱ የረድኤት ጋሻ ነው፣ የከፍተኛነት ሰይፍ ነው። ጠላቶች ይገዙልሃል፣ አንተም ከፍታን ትረግጣለህ። ከፍታን ያስረግጣል። ይሄ እኮ ትንቢታዊ ቃል ነው። ባይዘወይ አዲስ ኪዳን ላይ አፒል አረገ ሙሴ። አይታችሁታል? ሙሴና ኤልያስ ታዩአቸውን የሚለው ኢየሱስ በገናናው ዙፋን ላይ ዛጋ ሲመጣ እኮ የታዩአቸው ኤልያስና ሙሴ ናቸው። ኢየሱስ በክብር ጨርሷል። ዴስቲኒ ላይ ደርሷል። የእግዚአብሔርን ስራ ሰርቶ አኮምፕሊሽ አርጎ ጨርሷል። አይገርማችሁም? ዳስ ዋይ የሚሄድበትን ያውቃል፣ አካሄዱን ያውቃል፣ ከመንፈሱ ጋር ፍሰቱን ያውቃል። እዛ ጋር መጥቶ ሀሳብ አልቀየረም። ከዚህ በኋላ እንዴት እንደሚያደርሳችሁ አላቅም አላላቸው። ይሽሩሞይ ብሎ ነው የተናገረው። መንፈስ ቅዱስ በጣም ሴንሲቲቭ ነው። ለዛ ነው ያልኳችሁ ተናገር ሲለው መታው። አትገባም
አትገባም ሲለውም የእግዚአብሔር ሐሳብ ነው። ኖ ሲልም የእግዚአብሔር ሐሳብ ነው። ከእግዚአብሔር ሐሳብ ጋር ይስማማል ሙሴ። ዛሬ ላይ ለኛ ህይወት ደግሞ አሁን ዓለም ላይ ያለ ነው። በእንዲህ አይነት ጀርኒ ውስጥ ከመንፈስ ቅዱስ ጋር ስንሄድ የሆነ ነገር በህይወታችሁ ላይ ሀፕን ሲያደርግ ሐሳብ አትቀይሩ፣ አጀንዳም አትቀይሩ። ከመንፈሱ ጋር ትወይኑ። በቃ ጌታ ብሏል፣ እሱ ይበላችሁ እንጂ ስሙት። እግዚአብሔር ሲቆጣም ስሙት። እግዚአብሔር ይቆጣል፣ እግዚአብሔር ያዝናል፣ እግዚአብሔር ኖ ይላል፣ እግዚአብሔር የስም ይላል። በዛ ውልድነት ውስጥ ስፔሻሊ መጽሐፉን እነዚህ አምስቱን የሙሴ መጽሐፎች ስፔሻሊ አራቱ ያው ዘፍጥረትን ስለጻፈው እሱ አምስቱ ይባላል እንጂ ግን የሙሴ መጽሐፍ ስፔሻሊ አራቱን ከዘጸአት ጀምራችሁ ስትመለከቱ ምን አይነት ኢንቲሜሲ የፍቅር ጉዞ ከእግዚአብሔር ጋር ከባድ ውጣ ውረድ ቢሆንም ከህዝቡ ጋር የነበረው ኢንቲሜሲ እግዚአብሔር ለህዝቡ ያለው ፍቅር ለኛ ያለውን ፍቅር ያሳያል። ዛሬም በአዲስ ኪዳን ያለን ከዚህ ከጨለማው ስልጣን ልክ እነሱ ከግብፅ እንደዳኑ በሚድል ስቴት ውስጥ ያለን ሰዎች ወደ ፍጻሜያችን እየገሰገስን ያለን ሰዎች እግዚአብሔር የሰጠንን ፍጻሜያችን ላይ እስክንደርስ ድረስ እግዚአብሔርን መስማት ይሆንልን። መንፈስ ቅዱስ በሚገለጥበት ሰዓት የሱ እጅ ሚራክለስ በሆነች እጁ ብዙ ድንቅ ታምራት ይሰራ አይተናል። እዛው ዘጸአት ላይ እንደገና ዘሁልቁ ላይ ዘዳክም ላይ እነዚህ መጽሐፎቹ ላይ ስትመለከቱ ብዙ የእግዚአብሔር ስራ ብዙ ነገር የምንማርበት ምድረ በዳ ላይ ስንሆን ብዙ ነገር እግዚአብሔር የሚያስተምረን መጽሐፍ ነውና በጣም ተጠንቅቀን ከመንፈሱ ጋር ትዊንድ ሆነን መቀጠል እንዳለብንና መንፈስ ቅዱስን በብርቱ መፈለግ እንዳለብን የአዲስ ኪዳን ዋናው የሚያስፈልገን ነገር ምንድን ነው ብትሉኝ መንፈስ ቅዱስ የተላከ ሚስ እንዳናደርገው ነው። እኔ የዘውትር የልቤ ጩኸትም ራሴም እንዳላረገው ለራሴ ሪማይንደር ነው እናንተ። ምክንያቱም ከጨለማ ስልጣን አድኖን ወደዚህ ጨለማ የተላክንንን በምድር ላይ እነዚህ የተሰጡን ባል ሚስት ሁሉ ነገር ብትሉት ቃም ቤትም ምኑ ለኛ የተሰጡ ናቸው። ይህንን ቪዥን አኮምፕሊሽ እንድናደርግ ያ የኛ እግዚአብሔር የሰጠን ነው። ግን እኛ ደግሞ የተሰጠን እግዚአብሔር ደግሞ ለኛ የሰጠን ዓላማ አለ። ያን ዓላማ የሚያስፈጽመው ከመንፈስ ቅዱስ ጋር የጠበቀ ግንኙነት ሲኖረን እሱን ስንሰማው ነው። እግዚአብሔር መንፈስ ቅዱስ እንድንሰማው ይርዳል። እንድንሰማው ከሱ ጋር መጣበቅ ይሆነልን። ሐዋርያው ጳውሎስ ዛሬ በልቤ ያለው ቃል ይህን እንደ ኢንትሮዳክሽን ነው በልቤ ላይ ስላለ ከእናንተ ጋር የተካፈልኩ ያለሁት። ግን የሐዋርያ ሥራ ምዕራፍ 19 ላይ በጣም መንፈስ ቅዱስ በህይወታችን ላይ ምን ያህል ኢምፖርታንት እንደሆነና ልንፈልገው እንደሚገባ በዚህ ውስጥ ከዚህም በኋላ የምትገቡ ሰዎች መንፈስ ቅዱስን ያልተለማመዳችሁ ካላችሁ በጣም ኢንከሬጅ ላደርጋችሁ ነው። በእውነት የሐዋርያ ሥራ ምዕራፍ 19 ላይ ሐዋርያ ጳውሎስ ምን ይላል? አጵሎስም በቆሮንጦስ ሳለ ከቁጥር 1 ጀምሬ ነው የማነበው። አጵሎስም በቆሮንጦስ ሳለ ጳውሎስ በላይኛው አገር አልፎ ወደ ኤፌሶን መጣ። አንዳንድ ደቀ መዛሙርትን አገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። እነርሱም አልተቀበልንም፣ መንፈስ ቅዱስ እንዳለስ እንኳን አልሰማንም አሉት። እንኪያስ በማን ስም ተጠመቃችሁ አላቸው። እነርሱም በዮሐንስ ጥምቀት አሉት። ጳውሎስም ዮሐንስስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለአሕዛብ የተናገረውን የንስሐ ጥምቀት አጠመቀ አላቸው። ይህንም በሰሙ ጊዜ በጌታ በኢየሱስም ተጠመቁ። ጳውሎስም እጁን በጫነ ጊዜ መንፈስ ቅዱስ ወረደባቸው፣ በልሳኖቻቸውም ተናገሩ፣ ትንቢትም ተናገሩ። ሰዎችም ሁሉ 12 ያህሉ ነበረ ይላል እግዚአብሔር ቃል። 12 ሰዎች ናቸው ያገኛቸው ሰዎች እዛ ጋር። ሐዋርያ ጳውሎስ ሲመጣ ጳውሎስ ወደ ኤፌሶን ነው የመጣው። ወደ ኤፌሶን ሲመጣ ደቀ መዝሙሮቹን ያገኛቸው።
ደቀ መዝሙሮቹን ሲያገኛቸው ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። ዛሬ መንፈስ ቅዱስ ኢግኖር የተደረገበት ዘመን ላይ ስላለን ነው። በሌላ መንገድ ብዙ ዶጂ የሆነ መንገድ ስለሚታይ ክሊር የሆነ የመንፈስ ቅዱስን ፍለጋ እንደገና ደግሞ መንፈስ ቅዱስ ማን ነው? ሂዘ ፐርሰን ከአብ ከወልድ ከመንፈስ ቅዱስ ሶስቱም እኩል ስፒሪት ያላቸው መጽሐፍ ቅዱስ ላይ ስንመለከት መንፈስ ቅዱስ የጀመረው በውሃ ላይ ሰፍኖ ነበር ይላል አይደል? የእግዚአብሔር መንፈስ በውሃ ላይ መጀመሪያ የምንመለከተው ዘፍጥረት ላይ ነው። ከዛ በኋላ እግዚአብሔር እየተገለጠ እየመጣ ዛሬ ላይ ቅድምም ስናገረው የነበረው ከዛ ጀምሮ መንፈስ ቅዱስ እየመራ ህዝቡን እያናገረ እየተገለጠ የመጣው በኖህ ዘመንም ለኖህ እየተገለጠለት እግዚአብሔር በዘመናት መካከል ራሱን እየገለጠ የመጣበት መንገድ አለ እና እግዚአብሔር መንፈስ ቅዱስ በዛ ጋር ስለተገለጠ ያ ነው ማለት አይደለም። መገለጫው ነው። ያ በእሳት አምድ ስለተገለጠ ያ ነው ማለት አይደለም። በደመና አምድ ስለተገለጠ ያ ነው ማለት መገለጫው ነው። ጌታ ኢየሱስ ክርስቶስን ስትመለከቱት በዮሐንስ በሚጠመቅበት ሰዓት በዛ ቦታ በዮሐንስ በሚጠመቅበት በዮርዳኖስ ጋር ቆሞ መንፈስ ቅዱስ በሱ ላይ መጣ ይላል። ምክንያቱም ፍጹም ሰው ስለነበረ መንፈስ ቅዱስ ያስፈልገዋል። ሄልፐር መጥቷል የዛን ሰዓት እሱን ሊረዳው ለተጠራበት ለመጣበት ሚሽኑን አኮምፕሊሽ እንዲያደርግ በጣም ከመንፈስ ቅዱስ ጋር አብሮ ይሰራ ነበር። መንፈስ ቅዱስ እንደወረደ በእርግብ አምሳል ስለወረደ እርግብም አይደለም፣ በእሳት አምሳልም ስለተገለጠ እሳት አይደለም፣ በቁጥቋጦ መካከል በእሳትም ስለተገለጠ እሳት ነው ማለት አይደለም። ያ የተገለጠበት መንገድ ነው። መንፈስ ቅዱስ ሚስ ስለተደረገ ነው። ፐርሰን ነው። ፐርሰን ደግሞ ካለ ስሜት አለው፣ ፈቃድ አለው፣ ሁሉ ነገር አለው ማለት ነው። ለዛ ነው አታዛዝኑት ካለ ስሜት አለው ማለት ነው። ያዝናል ማለት ነው መንፈስ ቅዱስ። ስለዚህ ይህንን መንፈስ በጣም ልንለማመደው፣ ልንሰማው፣ ልናዳምጠው፣ በጣም ከሱ ጋር ኢንቲሜት ልንሆን፣ ኢግኖር ሊደረግ በዘመናት መካከል በህይወታችን የማይገባ እውነቴን ነው የምላችሁ ተሳካለት ሰው የሚባለው መንፈሱን ሰምቶ ያለፈ። ባለፈው ሳስተምራችሁ አልነበረ? ያ ሉቃስ ወንጌል ያለውን ስምዖን በመንፈስ እንደማይሞት ተረዳ ይላል። መንፈሱን ስለሰማ እኮ ነው። በመንፈስ ተረድቶ በመንፈስ ተመርቶ ኢየሱስ ወደ ቤተ መቅደስ ሲመጣ በመንፈስ ተመርቶ ወደ ቤተ መቅደስ ወጣ ይላል። ተቀብሎ ሳመው። ስሞት ሰው በመንፈስ ተመርቶ ኢየሱስን ሳላይ የዓለም ቤዛ ሊሆን የሚመጣው የእስራኤልን መጽናናት ሳላይ እንዳልሞት ብሎ ለካስ መንፈስ ቅዱስን ጠብቆ እንዲህም ይሞታል፣ የክብር ሞት። አሁን ባሪያን አሰናብታለሁ ረጅም ዘመን እንደኖረ ይናገራል መጽሐፍ ቅዱስ አዋቂዎች ሲናገሩ። 500 ዓመት ድረስ ኖሯል ይላል አንዳንድ ሰው ሲናገር። በመንፈስ ተመርቶ ይላል። እዛ ጋር ያሉት ሁሉ እስከ ዛሬ ድረስ በየቦታው ሲናጎግ ውስጥ ብትሄዱ ዛሬ ያሉት በጌታ የዳኑት ካልሆኑ ጠቅላላ እስራኤሎች ኢየሱስ እንደሚመጣ ነው ኤክስፔክት የሚያደርጉት። ገና አዲስ እንደሚወለድ በድንግል በትንቢት የተጻፈውን ገና ኤክስፔክት እያደረጉት ነው። ቢኮዝ ኢየሱስ የመጣበት ከቤተልሔም በዛ በግርግም ነው የተወለደው። እዛ ጋር ኤክስፔክት አይደረግም። የባሪያን መልክ ይዞ ወረደ ይላል ኢየሱስ። የባሪያን መልክ ይዞ መንፈስ ቅዱስ። ሃሌሉያ፣ እናመሰግንሃለን። እንዲኩ ሀምብል የሚያደርገው መንፈሱ በእናንተ ውስጥ እየበዛ ሲሄድ ትዕቢተኛ አትሆኑም፣ ሀምብል ነው የምትሆኑት። እግዚአብሔር ሲናገራችሁ ትደነገጣላችሁ። እግዚአብሔር ተናግሮን ጠንካራ ልብ እንዳይኖረን እሱ ጥሎን ይሄዳል። ለራሳችን ፈቃድ ሚስ እንዳናደርገው ሐዋርያው ጳውሎስ በዘመኑ ሁሉ አባቶቻችን የገባቸው ልክ ሙሴ እንደገባውና
በዚህ ሚድል ስቴት ላይ ያለን እኛ ሁላችን ዛሬ ላይ ያለ ነው። ልክ እነ ሙሴ የነበሩበት ያ ውልድነስ ከእግዚአብሔር ጋር ያላቸው ኢንቲሜሲ ወደ ዴስቲኒያቸው እየገሰገሱ ያለበት ልክ እኛም እነሱ ፍጻሜያቸው ላይ ደርሰዋል። እኛም ታዲያ ዛሬ ላይ ያለ ነው እንደዛ ነን። ከመንፈሱ ጋር በጣም እኔ በትውልድ ልብ ላይ ሊከብድ የሚገባው መንፈሱን መስማት